እሱ እንዳለው ቤቱን ለመከራየት የምትፈልጉ አይነት ሰዎች አይደላችሁ። ያው ሞቆናል እኮ ታውቃላችሁ። ፀሐይ ላይ ነበር ሞላደ ፀሐይ ላይ ስለነበረን በዛ ኬስ ነው እንጂ ማማውን እንትን ለማድረግ አይደለም። ይሄንን ይረዱልን እስቲ ለኔው ነይዎች ለኔ በነጂ ቻንስ ነኝ ግዋሽ ነይ ቡጀጋ ኧረ እኛ ልንከራይ በበራችን ልንኖር ነው እንጂ ምንድነው እንትን አስጨነቃችሁን? ጋሼ እኮ እኔ ትልቅ ሰው ስለሆንኩኝ ነው የታገስኳችሁ እያላችሁ ነው። ልጆች አሉኝ እኮ እኔ እናንተም ያካክሉ ልጆች አሉኝ እያላችሁ ነው። ልጆቼ ቢያገኟቸው አሁን አይለቋችሁም በዚህ ባህሪያችሁ። ቴሌቪዥኑ አይሰራም እንዴ? በኢየሱስ አንተ ራስ ምታት ነው። ቲቪ ይችላል ሰውየውን አሳበርኩት። አብዷል። ምንድነው ሊሳን ጀመረ እኮ ጋሽ። እኛ ለእርሶ ትልቅ ክብር አለን ከቅድም ጀምሮ እንዳልኳቸው። አሁን አንድ ነገር ብቻ ነው ማወቅ የምንፈልገው። ከዚህ በኋላ ከተስማማም ማለት ነው የሶስት ወርም ከከፈልን ለእርሶ ቡና ያፈሉልና እዚህ ይሄም ብቻ ይመልሱልን እስቲ ቡና ያፈሉልና እዚህ ሰፈር ማለት ነው የሚከራይ ቤት መናገር ይገርም ነበር። ቤቶቹን ያቸስ ዋው በጣም ቋል እንዴት እንደተሰሩ አላውስ ምሽልኝ እስቲ ምሽ እዚህ አንተ የሆነ ጊዜ ማመድ ሳላ ነበርካ። እኔ አቁሜ ነው እንጂ አቤት ጥበብ ነይ እስቲ መታ እሺ በስመ አብ እንሂዳ። ቆይ ና ቆይ ላድርገው አንዴ አቤት ኤስ እኔ አርሰናል ገባለሁ። አቤት ማንቸስተር ነው መሆን ያለብኝ እኔ። ልጆች አላችሁ እንትን አለ እንደዚህ ሰፈር የሚከራይ ቤት የቱ ጋር የት እንዲህ ምን ነይ አሳይኝ እስቲ በእናትሽ። ምን መጣጠፊያው ጋር ነው? ኦኬ እሺ ቴንክ ዩ። እሺ እናመሰግናለን። አይ የሆነ ታይም ማለት ነው ኳስ አቁሜ ነው እንጂ አንተ ማመድ ሳላ ነበርካ። ኬቨን ዲ ብሩይነ የማንቸስተራዊ ነበር። እኛ ማንቸስተራዊ ነበር። ግን የምር ይሄ ቤት እኮ የእንትና ማን ነው የፈረንጅ ቤት ነው እያሉ ነበር። አሁን ልጅቷ ያሳየችኝ። አዎ እኮ እዚህ ቤቱ በስማ እዚህ ቤት ላይ ማለት ነው የሚከራይ ብናገኝ አንወጣም። ለምን በ10 ሺህ ራሱ አይሆንም አንወጣም። እግዚአብሔርን እንዲህ ነው። እሺ አቀባቢ ሹር አሪ ሹር በስማ ለውጭ ሀገር ይመስላል። አይ ላይክ ኢት ማይ ብራዘር። እንዴ ውጭ ሀገር ብቻ እንጠይቀዋ። ኧረ እንሂድ። ሰውየው ግን አንተ እንግሊዘኛ ካወራስ እንግሊዘኛ አልችልም። ሰላምታ ብቻ ነው። እኔ ራሴ ከሰላም ሰው ውጪ ምንም አልችልም። ሌላ ነገር ቢያወራስ እና የእናንተ ሀገር ጦርነት አለ ወይ ምን አለ ወይ ሰላም እንደዚህ አይነት ነገር ቢያወራስ በኋላ በእናትህ ምን ይደረግ? ኧረ ምን እናድርግ? እና እንኳን ቀስ ምን አባቱ ያመጣል እባክህ። ፈረንጅ አንፈራም እኛ ሞተንም ፈርተንም አናውቅ። ማን ነው እንደሚያንኳኳው? በእናትህ ኧረ ቀስ በሉ። አይ ከፍተህ ደብድቡታል እንዴ? ሰላም ናችሁ? ምንድነው በር እንዲህ የምታንኳኩት? ይቅርታ የሚከራይ ቤት ፈልገን ነበር። እዚህ ይኖራል ተብለን ነው። አዎ ቤቱ ይከራያል። ፈልጋችሁ ማየት አይቻልም? ግቡ። ሰውየው በጣም ሲሪየስ ነው። ለሌላ ጊዜ ቀስ ብላችሁ አንኳኩ። እንዴ አንኳኳን በር። ኧረ ለመጀመሪያ ጊዜ እኮ ነው የመጣ ነው ዛሬ። ማለት ቤቱ የትኛው ነው የሚከራየው? የኛው ትልቁ ቤት ነው የሚከራየው። ትልቁ ሙሉ ቤት ርዝመቱ ኧረ ሲያምር የምር ግን ያምራል። ስማ ያምራል። ያምራል ስለው ስማ ያምራል አይደል? በጣም ሲሪየስ ነው። አይ ነው እና እንደው ነው ወጥተው አፍጠኑ። ስንት በስንት ነው? እንደምታየው እኮ ፕላስ1 እኮ ነው። ምን ጥርጥር አለው? ከውጪ እንደሚታየው ነው ቤት። እኛ አንድ ፈልገን ነበር የመጣ ነው።
እሺ ግን ለማንኛውም እኔ አንዳንድ ሰዎች አሉን እዛ ሰፖርት የሚያደርጉን አጎታችን አለ ሙሉ ያው አጋጣሚውን እስኪ እንጠቀመው ሊሰጠን ይችላል ሙሉ አሃ ስለዚህ ማየት ይቻላል አንግባ እሺ ለአለቃዬ ላሳውቀው እሺ ጭራሽም አለቃ አለው ኧረ በኢየሱስ እየተመታ የአሎይድ መንፈስ አለቃዬ ና እንደውም ዋ አንጣጣምም ና በእናትህ አለቃ አለኝ አላለ እኔ እንደውም ቤት አልፈለኩም ለማል መጡማ ና ሻወር ግባ አንተ ሸውር አንተ ምን አለብህ አይላል ሸውር አላ ኢየሱስ ምሮ መሰረት ያላችሁ ጌታ ኢየሱስ አይኮ ትንሽ ሞቆናል እኮ ከመጣን ቅድም ጀምሮ የምር ለዛ ብለን ነው ስትከራይ አይደርስም እንዴ ሳትከራይ ሳትስማማ ዝም ብለህ ትጣጣባለህ በጣም ይገርታ በጣም ላፒው ዲቻ ላላ ተባም በየነገ በእንደንዊ ከኔ መጣችሁ ውሃ ዝም ብሎ መጣጣብ አይቻልም ከኔ መጣችሁት እያላችሁ ነው አለቃይ አረ ይቅርታ በእናታችሁ እንትን ሞቆን ነው ለዛ ነው ፀሐይ ላይ ነበርን ለዛ ነው እንጂ ማውለት ገነሞ ለምን ይው ይችልና ነገር ነው ምን ማን ይጀለኝ ነው የገጃው ነው ለጥጥ ይገሙ ጂ እኮ ኮፒው ቻለ በላ ለከ ውሃ ከመንገድ መግዛት ይችሉ ነበር እዚህ ሱቅ ምናምን አለ አይደል ውሃ ከዛ ገዝታችሁ ለቀብኒ ያሎይዲ መንፈስ በጣም ይቅርታ ጋሽ የንቲ ያጎርቼም ጁሪያና ያጎርቼም ጁሪያና ሲያጅበና አበየነ ፎርፎር ላይ እሱ እንዳየው ቤቱን ለመከራየት የምትፈልጉ አይነት ሰዎች አይደላችሁ በክብር ነበር መምጣት የነበረባችሁ ቤቱን መከራየት የምትፈልጉ ሆነ በጣም ይገርታ ብለህ ለእርሶ ንገርልን እኛ ያው ምንም ሌላ ነገር ያሰብነው ነገር የለም አይደለም እንዴ በእናትህ እንጂ ውጪ ከልጆቹ ከምናምን ጠይቀናቸው ይከራይ ቤት አለ ብሎ አሳዩን ከዛ መጣን ልክ ስገባ እርሶን ለመጥራት ያው ሞቆናል እኮ ታውቃላችሁ ፀሐይ ላይ ነበርን ሞላለ ፀሐይ ላይ ስለነበርን በዛ ኬስ ነው እንጂ ማማውን እንትን ለማድረግ አይደለም ይሄንን ይረዱልን እስቲ ለኔው ነይዎች ለኔ በኔ ቻንክ ነኝ ngwa ne chu buje galaw kan chu we ti ge ching mo jor gwa jen ti ne chu ben me chu we ni yu ko wi chol ti len ne na galo ne jen lang ne ge sel ma dong lo ne o chi len ne na galo wa jang dong mi chia ben la ching ya ta da ti la yen ge yen jor ሌላ ጊዜ ምን ያለ ነው በእናትህ ሌላ ጊዜ ስመጡ የቤቱን ህግ ማወቅ አለባችሁ ዝም ብላችሁ አሁን እንደገባችሁት መግባት የለባችሁ የቤቱ ህግና ደንብ አለው አረ እኛ ለነከራይ በበራችን ልንኖር ነው እንጂ ምንድነው እንትን አስጨነቃችሁን ያው ትክክል ነው ደንብ አለው ግን አስጨነቃችሁን እኮ ምንድነው በሰላም ነው ለእርሶ ነገርልን እስቲ በበራችን እኮ ነው እኛ የምንከራየው እንጂ ሌላ በነፃ እኮ አንኖርም ደያውን የዛሬውን ዋራሱ እኮ ብሩን መክፈል እንችላለን ችግር የለም ዋጋውን ንገሩ ነው ለራይ ነገር እየግ ለካላ ዳሪዮ ዲያ ዋጋውን ማዩ ማፒውደ ይነገላው ዋላ ደነ ይዩ ከእንደ ነገዩ እንደው ፎጣውን ስተኝ እኔ ፊቴ ልጣጠፍ አው ብሩን ንገሩ ነው ቻላሪዮ በነዩ ከዲዮ በኔ አይደለም ታውቃላችሁ ይሄ ደንባችን እኮ ነው ደንባችን ነው አንድ ቤት ገብታችሁ ከተስማማችሁ በቃ የቤቱ እንትኑ በሙሉ ትከፍላላችሁ ጋር ተስማማችሁ መጀመሪያ ያው የተስማማን እኮ ነው ከእርሶ ጋር የተስማማን እኮ ነው ሺስቲ አንዴ ፎጣውን ስተኝ ሲ እሺ ለእርሶ ንገረው እስቲ እኛ ያልነውን ነገር አንደኛውን ጋር ለካላሪዮ ነይታ ቺንግ ነው ይገዩ እኮ ቺንግ ብቻ ያላው ችርገ ቋይ ጉን ምን ያለው ያጀን ይኩ ነው ከጀንቱ ጉን ያጅሪቲ ቤቱን እኮ ሳትከራዩ እኮ ዝም ብላችሁ ነው የገባችሁት እያላችሁ ነው እንዴት ነው እኛ ለመከራየት እኮ ነው የመጣ ነው አሁን እኛ ለመከራየት ነው የመጣ ነው ጋሽ ያልተረዳችሁንም እንጂ አንተ የምታወራው ነገር እኮ ጋሽ አንተ ሙላደ እኮ በጣም ይቅርታ እኛ እኮ ያው ባህሪ አይደለም እኛ በበራችን ልንኖር ነው እንዴትም ያው ባንስማማም እንኳን አሁን ልንስማማ ነው የመጣ ነው ምንድነው እርሶ እንደዚህ የሚጨቃጨቀው እርሶ እንደዚህ የሚያወራው ምንድነው ያለው ይደም ለምን ነው እቺ ገና እኮ እንደዚህ ነው ይችላል በነና ያላው በቆር ብሌክ ነው ታራዩ በነኝ ኩል ይወር ይወጪ ገታካን ካን ነው ማለት ነው ተመችቶኝ ቤቱ ስለተመቸ ደገና ቆንዴ ቆን ነው ጁር ቻንስ ደከን ጁር ነው ኩላ ተረጋጋ ብለህ ነገር እስቲ ትንሽ ተረጋጉ ብላችሁ አሁን ምን ካወራው ነገር ነው የሚያለው ከኔ የታፍ ቻንስ ነው ለወደፊታችሁ ኑሮ እንዲምትኖሩ ከሆነ በቃ ቤቱን አንሰጣችሁም እያላችሁ ነው ጋሽ ተረጋጋጋሽ በጣም ይገርም ነው ፈለሮዱ ነው እስኪ እነስማም እጀኔ በማረጋጋት ብርልስ ይቻላል ፈልፈኝ ይቻላል ብርልሳችሁ አይ chicken ko lari ode nei muyu mugur yu bokana yo bokana ajen chicken lar no ra
Yang kian ada kan kokten dora ይሄው kokten da kian ጋሼ በቤቴ ጎል ሰጡኛ ጋሼ የምር ያለ መግባባት ችግር ተፈጥሯል እዚህ ጋር የምር አይ አልተግባባንም የምር እኛ ያልነው እንደዛ አይደለም የአንድ ሶፍትዌር ቀለም አድርገን እንክፈልና አንጀታቸው ትንሽ አድርጎ ሊረሰርስ ይችላል ብለን ነው እንጂ ሌላ ነገር አይደለም የሶፍትዌር ቀለም አድርገን ከፍለን ሊረጋጉ ይችላሉ ብለን ነው እንጂ ሌላ ነገር እኮ አይደለም ምናልባት ትንሽ ደስ ሊላቸው ይችላል ብለን ነው ከፈለጉም ችግር የለም እንትን ሌላ እናሟላለን ችግር የለም ግን ሌላ ነገር ለመንካት አይደለም እርሶ ከየት እንደመጡ እናውቃለን ለመንካት አይደለም ቺጎ ወዲዳ ስማ ቺጎ ወላ ናይ ኪነ ሎኒ ወደን ከገጠር እንደዚህ ያወራሉ ሰዎች ናቸው ለገኒ ወደ ከነም ወደ ከን ዩፋን ዳንደ ወደ ከን ዮር ፒንኪያል አሩ ዳንደ ይዱ ዳሽ የለም ያለ ከን ኪነ ሎኒ ወደ ነው ይጉ kan ዩፋን አንደ ወይ ጆሮ ይቺን ዩፋን አንደ ዮር ፒንኪያል የሶስት ወር ግን ስንት እንደሆነ ታውቃላችሁ ለመሆኑ እንዴት ትችሉታላችሁ አሃ ዋጋውን እኮ አልሰማችሁም እስካሁን ጋሼ እኛን አላወቁንም ማለት ነው እኛ ከየት እንደመጣን እኛ እኮ ፈርተንም ሞተንም አናውቅም እንጂ እርሶን አክብረን ነው ከየት እንደመጡ ደግሞ እናውቃለን ጋሼ የምር ከየት እንደመጡ እናውቃለን ይሄን እንዳይሸውዱን የምር አንተ ሊሰክሱ ከገጠር የመጣ ጋሼ እዚህ ጋር ማለት እንዳይሰማ ጋሼ ለእርሶ ትልቅ ክብር አለን እና የሶስት ወር ችግር የለም አይደለም የሶስት ወር እንዴትም መክፈል እንችላለን ንገሩን ከነዲያ ጓብነ የተናው ከነ ይምዷል ከነ ይምሊው ከንዶልጂ እሙ አከኛ እንኳን ዳንደ ወድና ሄደና ይቆለው ይርኩ ጋሼ ተረጋጋ ጋሼ እንደዛ እንደዛ ለማለት ፈልገን አይደለም ጋሼ ተረጋጉ እስቲ አንዴ በእናትህ እንዲረጋጉ ነገራቸው እኛ እንደዛ ለማለት ፈልገን አይደለም እንዲረጋጉ ነገራቸው ምን ማለት ያቀን ዶል ነው የቸቸለው ይደጎታ የቻለው ያለው ቸሬ ደጎ እንደዚህ በላቸው ፕሊዝ እባክህ እኛ ካናደድናቸው ይቅርታና ክብር ባለው መንገድ እናወራ እስቲ ምክንያቱም አንዳንድ kana ropal ping bana roika dom tegelud mugo ekan wandu yala jen boy ke wana memu wala ile wana እዚህ ቆመን እናወራም እዚህ ቆመን ካወራን አመታቸዋለሁ ምናምን አንብሏቸዋል የክብር ብናወራበት መንገድ እዛ ቤት ውስጥ እናወራ እያለችው አንተ ሊገለን ነው ቤት ውስጥ እሺ ችግር የለም እኛ ምንም ችግር ቤት ውስጥ ነው የምናወራ አዎ ቤት ውስጥ ነው መቼስ ውጭ አይሆንም ይግደሙን እሺ ምን ሊገሉ ነው መላጣው ለሁሉም እንደዚህ አሎይድ መንፈስ ምን ይመስላል Bamin gayam hơ juar la fok ba na man ora yaka jangan da wuya man mun ku jan daga ati bamin gayam da ko ko ne da wuya man ade ne ba lu bamin gayam ya tin kan dan dar kam da la ke ki tiura iya yan ke dan dar kam da tiuna jan ba bina ku man ora yaka ba ga juan jan nan ba din ci la jang lo kam na gulba ma ci do do na zan ta fulu ñoxal ni baka ci ke jam ci dan ci tiura ሰውዬው እንደዚህ አስፈራኝ ምን የመረም ኮምፕሊትሊ አስፈራኝ ጃማ ይዘህ ከገባ ይገለናል በቃ ወዴት ነው የምንገባው የት ነው የምንሄደው ወይ ዝም ብለህ እንደውም ና ባኪና ምን አገባን በስመ አብ ይሄን ለልጄ ይዤ መሄድ ነው ብስክሌቱን ለልጄ መሄድ ቤቱ የወረኔ እንደተናገርኩት ነው ያምራል ታውቃለህ እኔ ለዚህ ሲጀመር እኔ ለዚህ ነው እንዲከራየው እኮ የፈለኩት ሲራይ አንተ ግን እኔ ምንም አልጣመኝም ጋሼው ለምን አማተው እንዴ እናንተ ምን ሆናችሁ እንዴ ቶሎ በሉ እንጂ እኛ ጥላችሁን ሄዳችሁ ታዲያ እኛ እንዴት እንምጣ ምንና እንዴ አትፈጥኑም እንዴት አለ ሰው ቤቱ ዘውል እንግባ እንዴ ምንድነው ፍጥነታችሁ በጣም ነው የምትፈጥኑት ኤሊን ታስንቃላችሁ በእውነት እንዴ ኤሊን ታስቀረ ገደለ አሮሊና ባሏን ተቀመጡ እዚህ አንተ እንደ ስደተኛ ምንጣፉ ላይ መሬት ላይ ስደተኞች አረጉ ነው በኢየሱስ እኔ ራሴ ያልጨረስኩ ሻወር አለ እንትን አለ እንዴ ቻርጀር ጋሼ
እግዚአብሔርን እኔ ርቦኛል። የሚጠጣ ነገር የለም። ምንድን ነው የምታደርገው? ኧረ ፍሪጁ ባዶ ነው። ምን እያደረግህ ነው? የእናትህ ቤት መሰለህ እንዴ? ጋሼ ይቅርታ፣ ምክንያቱም ኧረ ይሄ ባህላችን ነው ጋሼ፣ ይሄ ባህላችን እኮ ነው ጋሼ። ምንድን ነው የሚለን? በእናትህ የእናትህ ቤት መሰለህ እንዴ? ምንድን ነው የሚለው? ጋሼ ጋሼ እኮ ልጆች አላቸው። ጋሼ የምር እኛ አለ እናንተ የሚያክሉ እኮ ልጆች አሏቸው። ብለው የምትሉት እና ዝም ብላ ትጨቃጨቅ። እኔ በጣም ብሬያቸዋለሁ እያላችሁ ነው ጋሼ። እኔ ልጆች አሉኝ፣ እናንተ የሚያካክሉ ልጆች አሉኝ። ጋሼ እኮ እኔ ትልቅ ሰው ስለሆንኩኝ ነው የታገስኳችሁ እያላችሁ ነው። ልጆች አሉኝ እኮ እኔ፣ እናንተ የሚያካክሉ ልጆች አሉኝ እያላችሁ ነው። ልጆቼ ቢያገኟቸው አሁን አይለቋችሁም በዚህ ባህሪያችሁ። ቴሌቪዥኑ አይሰራም እንዴ? በኢየሱስ አንተ ራስ ምታት ነው። ሰውየውን አሳበርኩት። አብዷል። ምንድን ነው ሊሳን ጀመረ እኮ። ምንድን ነው የሚለው? ጋሼ እግዚአብሔር እንደዚህ እኮ ነው ማለት ነው። ራሱ እንዴት ነው የምንጠቀመው? ሻወር እንዴት ነው ጋሼ በጣም ይገርታል። ቅድም ያልነው ጋሼ እስቲ አስተርጉምልን። እኛ አሁን ዜና ትንሽ ከፍተን ሰሞኑ ሀገራችን ትንሽ የተበጠበጠች ነውና ዜና እያየን ተረጋግተን ሸብረቅ ደመቅ ብለን የሆነ ቡና ነገር ፈልቶ ውስጥ የሚያስገባን መሰል እንዴት እንደዚህ ሊጨቀጨቀን እንደሆነ እንዴት በምን እናውቃለን? እናንተ ለመከራየት ነው የመጣችሁ። ከተከራያችሁ በኋላ እኛ ሄደን እናንተ ቲቪ ማየት ትችላላችሁ እንደፈለጋችሁ። እንደዛ እያላችሁ ነው እርሱ። እሺ ጋሽ በአንድ ነገር እንስማማ። አሁን ማለት ነው ንገርልኝ ጋሽ፣ በአንድ ነገር እንስማማ። ጋሽ እኛ ለእርሶ ትልቅ ክብር አለን ከቅድም ጀምሮ እንዳልኳቸው። አንድ ነገር ብቻ ነው ማወቅ የምንፈልገው። ከዚህ በኋላ ከተስማማም ማለት ነው የ3 ወርም ከከፈልን ለእርሶ ቡና ያፈሉልና እዚህ ይሄም ብቻ ይመልሱልኝ እስቲ። ቡና ያፈሉልና ቺጉ አላ ነው የታ ምን ቆርልኝ አላ ወጁር ነው ቺን አላ ወበነኝ እንኳን እንዳንዱ በነኝ ዮርፒንቼ ቢያቡን ቢያፈል ቡነሙ ሙላ ቡኖ ኪያን ጆርነ ያባንከን ኪያን ምረነ ያቋቀን ምን ምከን ኩሎ ቾፕ የመት ቡንዲን ብከን ኩሎ ቆቆ ኪያን ግን ብከን ነው ቻም ብሎ ቆቀን ኮና ቆ ጉድ ከን ጁሩከን ከን ነው ጁሩከን ብከን እንከን ቆ ብትከን ጎር ባ ብጁር ነው ይጉሩ ብከን እንከን በቆቀ ይዱል ቆቀን ቡንዲን ብከን ቆቀ ይዱል ቆቀን ሙዴ ብከን እሱ እንዳሉት ማለት ነው። እኔ አሁን እናንተ የምትፈልጉትን ነገር ላሟላላችሁ አልችልም። እሱ የኔ ድርሻ አይደለም። ቤቱን ማከራየት ብቻ ነው የኔ ድርሻ። ስለዚህ እናንተ የሚያስፈልጋችሁን ነገር አውቃችሁ መግዛት ነው እንጂ ያለባችሁ እና እንጀራ ከና ማታን ከዱ በኔ እንጀራው በኔ ሆኖ እኛ የመጣ ነው ሙሉ ባባ ቆ ካፍን ኪያን ከን በነቶ